አስካል እስቲ አንድ እንጀራ አምጪ ጨውን ልቅመሰው ሰማንጃ አንተ ነህ ምን ታበምጥሉት ሞተ ወይ መኪና ወይ ነገር ይዛላል አሁን ስፋሪት ወጡ ነው የሚመስለው አራንተ ልጅ ባከናሽ አይዞሽ ወይ እናቴ ዞርበልኝ በፊት ማይዞሽ ብለህ እንደዚህ ጉዳይ አንቺ ማይዞ ብለሽን በርታ ብለሽ ቅዱስ እሺ በፊት ቅዱስ እቺ ወሰደ ግን ወደ ሰው ባክላባ ልግዛልሽ ባክላባ ወይ ስልክ ደውል ቀደሽ ሰማም ማብራቱ ያንተና ምሳልሽ ምን ይሻላል አይዞሽ አይዞሽ ዋት ደውል አንተ ደውል ስንት ነበር እኔ ምን አውቃለሁ ወይ ቀይ መስቀል ወደ ዋት ጠፍሽን ሰብስብ መሬት ለካን ይሻላል ኮርኒሱን እንሞላ ይሄን ናዱራሮች ናዱራራይት ሚሰራ አይዞሽ ዋራል በቃ አይዞሽ ዋት ለካን ቢሆን እናንተም በሂሳብ ጀመራችሁ ተይው አልተሰጠም ሄለው የት እንምጣ ምን ጸገነት ጸጋነም ውስጥ ያለ ነው ተይው አልተሰጠም አይዞሽ ሐኪም ጋር እንደደወልኩ አይደለም ማለት ወይ ድል ያደርግልኝ የት ልደውል የልድረስ ባልሞላው ላጥፋው እስኪ ነገር ንገሪ ወይ እናቴ ለቁጥር የሚያዳግጡ ጓደኞች ከዛ ሁሉ አንድ ሐኪም የለም ወይ መድኃኒዓለም እንጂ ሀሳብሽን ግለጥለጥ ያልከው ሐኪም ነበር ፎርሙ ሴቲንግ እሺ አገኘው ሄሎ አዎ ደግሞ እግዚአብሔር ይመስገን አስታወስከኝ እኔ አይዞሽ አንተን አይደለም አንተ አይዞ አንተ አዎ ጋምበረት አካባቢ የተዋወቁ ጥርሰ ፍንጭቱ አይ ወላቃ አይደለም ፍንጭቱ እንደውም ሂሩት የምትባል ልጅ አስተዋውቀኸኝ ቤት ቀይረን የሆነ ጨዋታ እንጫወት ምናምን ጨርሰው ሂሩቴስ ጨርሰው አባባ አይደለም ይኸው አይደለም እዚህ ሞታለሁ ተነሰበና ነው አይዞሽ እናቴ ጨፈራ ቤት አይደለም ወይ ምጥላይ ነች መጥ ነው ወይ በቤቴ ቁርጥ ኧረ ምጥ የመውለድ አዎ ያው ለማክ በሙያ በተረዳይ ምን አለበት መጣ ወይ ነው እንደው አዎ አንዴ ምን በቃ ስለኔ ደከመኝ አምጣት አይደለም አልሆነም እንዴት ነው ማናክም ጋር እንደደወልኩ አይደለም አስካላ ይሆናትም ምንድን ነው ማይሆና ይሄ ከብታችን ወይዳ ኮከማውጫ እስቲ ኮከማውጫ የሚሻለው ቤት ወልወል እስቲ ዋን አርጊ የሆነ ነገር እንኳን ይዘናስተሽ እስቲ ደረክ ሲሉክስ ወይላ ወይኔ አረኔ በሞቴ ነው አይዞሽ አረኔ በሞቴ አይዞሽ እስካልዬ አይደለም እሺ ጎረቤት እስካልዬ
ስጨርሽ መጣሁ አስካልወጡን እያየሽ በዛው መጣሁ ሰላም ጤና ይስጥልን ውድ የዩቲዩብ ድረገጽ ተመልካቾች ትግስት አስፋው ባላለው ብዙዎቻችሁ የምታቆኝ በኢቢኤስ በንጮት ፕሮግራም ነበር ዛሬ ደግሞ ተጋባዥ ሆስት ሆኜ ዩቲዩብ ላይ ተገኝቻለሁ ከዩቲዩብ ድረገጽ ላይ የተለያዩ ተመልካቾች የተለያዩ በርካታ ጥያቄዎችን የሚያቀርቡበት ፕሮግራም ነው ለዛሬ በእንግድነት የተጋበዘው ደግሞ ኮሜዲያን በረከት በቀለ ወይንም ፍልፍሉ ነው እንኳን ደህና መጣ እንኳን ደህና ተጠበቃችሁ እንኳን ደህና መጣ ወደ ዩቲዩብ ድረገጽ እጅግ በርካታ ተመልካቾች በርካታ ጥያቄ ይልከውላል ዛሬ እንግዲህ ጥያቄ ለመመለስ ራስን አዘጋጅተሃል አዎ ተዘጋጅቻለሁ እንግዲህ ያው ስፖርት ሁሉ ሰርተሃል ያው ተዘጋጅቻለሁ ግን ምን አለ ፈጣሪያችሁን ቢጠይቁ ጠይቂ እንግዲህ ጥያቄዎቹ በጣም የከበዱኝ እኔ እንኳን ማልጠይቅን ጥያቄዎች ጠይቀዋል ተመልካቾች ኧረ አንቺ የፈለክሽውን ጠይቂ ጠይቂ ለምን አሜሪካ መጣ ባይዘው የተገናኘ ነው አሜሪካ ላይ ነው ዋሽንግተን ዲሲ ለምንድን ነው የመጣው ያው ለስራ ነው የመጣሁት በምን አይነት ስራ በመናው ሸዋ ኢንተርቴይንመንት ለካዲሲ ጀምሮ ወደ 22 ስቴቶች ላይ ስራ ልንሰራ ነው ስራን ጀመርክ ስራ ባለፈው ጀምረናል አሁን ደግሞ ከ26 ጀምሮ ስራ አለ እንግዲህ ዛሬ ብዙዎች ያውቃል ለተመልካቾች አንተ ማስተዋወቅ ብዙም አስፈላጊ አይደለም እንደው ግን የነበረውን የበፊቱን ማንነትን ለተመልካቾች ለማስተዋወቅ ዩቲዩብ ድረገጽን የሚከታተሉ በአለም ላይ እጅግ በርካታ ተመልካቾች አሉና ፍልፍሉ ማን ነው በረከት በቀለ ነው ትክክለኛው ስምና ፍልፍሉ ማን ነው የሚለውን ጥያቄ እስቲ መጀመሪያ መልስልኝ ያው ስሜ በረከት በቀለ ነው ፍልፍሉም ደግሞ ያው እንዴት ብዬ ልግለጽልሽ በረከት በቀለ የኔ ስም የብዕር ስሜ ሲሆን በረከት በቀለ የብዕር ስሜ እሺ ሲሆን የብር ስሜ ደግሞ ፍልፍሉ የስራ ስሜ ነው የስራ ስም ፍልፍሉ ነው ግን ሁሉም ሰው የሚጠራ ፍልፍሉ ይያለ ነው እንጂ በረከት በሚባለው አትጠራ በረከት ሲሉኝ ራሱ ዞር በያለው ረሳው ፍልፍሉ ብለን ነው ዛሬ የምናወራው ከኔም ጋር ጥሩ እጅግ በርካታ አድናቂዎችም በጣም በርካታ ጥያቄዎችና አድናቆቶች ናቸው የደረሱት በአብዛኞቹ ጥያቄዎች ተመሳሳይ ሆነውብን እንግዲህ የተወሰኑትን ጨምቀን ለማውጣት ሞክረናል ወደ መጀመሪያው ጥያቄ ላምራ በሚገባ ስራት የተባለ የዩቲዩብ ድረገጽ ተመልካች በአድራሻችን ይላከልን ለምንድን ነው ፍልፍሉ ሁሉ ጊዜ ምግብ እየበላ የሚሰራው ብሎ ጠየቀ ይሄ እኔም ጥያቄ ነው በነገራችን ላይ ያው ብዙዎቹ ላይ መልሻለሁ ጆንያንም የሚያቆመው እህል ነው ደግሞ አንድ ሰው ስራ ሲሰራ የራሱ የሆነ የመለያ መንገድ አለው ለዛ ይመስለኛል እንጂ ምግብ መብላት ተሰጠው አይደለም ነው የምትለው አዎ ከሰው የተለየ አልበላም ያችኑ 8-9 እንጀራ ነው እንጂ ጧት ላይ ያው መሳማ 17 እንጀራ እንጂ በቃ እንጂ ብዙም የተለየ ነገር የለው ያለ ከሰው የተለየ ለምንድን ነው የምትሰራው ነው ፊልም ላይ ለምንድን ነው ሞር የምታስገባው ምግብ ላይ ነው የትብስራት ጥያቄ ያው የሚመጡትም ሐሳቦች አንዳንድም ሰዎች ስራ ሲሰጡኝ እቺን ነገር አስበው ይጽፉታል ፍልፍሉና ምግብ ያንድ ሳንቲም ሁለት ገጽታ አድርገው ስለሚያዩት በብዛት ፍልፍሉና ምግብ ለዚህ ይሆናል እጅግ በርካታ ተመልካቾች እሱን ጥያቄ ነው የጠየቁት እንጂ ከሰው የተለየ ነገር የለኝም ነው የምትለው ማሪ የተባለ ተመልካቻችን ደግሞ በጣም አስቂኝና ደስ የምትልና ብላለች ቴንኪው በቪዲዮ ማለቷ ነው እንግዲህ በተለያዩ ቪዲዮዎች ላይ በጣም ነው የምታስቀኝ በጣም ነው ደስ የምትለኝ መድረክ ላይ እንደዚህ ነው ወይ መድረክ ላይም ስትሰራ ልክ እንደ ቪዲዮ ሁሉ ታስቃለህ ወይ ኮሜዲያንነትንስ ምን ያህል ነው የምትወደው እንዴት ነው የምትወደው ነው ጥያቄው መድረክ ላይ ካየችው ስራ ይልቅ የተሻለ ይመስለኛል ለምሰራው የመድረክ ላይ ችሎታ የተሻለ አንዳንድ ጊዜ ቲጂ ካሰብሽው ካሜራ ፊት ለፊት ቁጭ ብለሽ የምትሰሪው ስራና ኦዲየንስ ኖሮሽ የምትሰሪው ስራ በጣም ይለያል ኦዲየንስ ላይ የሆነ ፊድባክ ታገኛለሽ ስለዚህ የመድረኩ ስራ ትንሽ በጣም የሚሳካልኝ ነው የሚመስለኝ አንተ ደግሞ በተለይ እዛው መድረክ ላይ እየፈጠርክ የምትጫወተው ነገር ይበዛል አይደል አዎ በብዛት መድረክ ላይ ከተመልካቹ ጋር ሽንቴ ካልመጣም ወርድ አይመስለኝም ደስ ነው የሚለኝ ሲሰራ መድረክ ላይ የመመላለሱ ምናምን በጣም ነው ታገል የተባለ ተመልካች ደግሞ በመጀመሪያ በጣም አድናቂ ነኝ ብሏል አድናቂዎች በጣም ብዙ ናቸው ፍልፍሉ ለምንድን ነው ሰዎች የሚስቁት ባንተ ነው የሚልክ ለምን ነው የምታስቀው ያው ከሰው የተለየ አንድ ተሰጥኦ እግዚአብሔር ያደለሽ ነገር ይኖራል ለዛ ይመስለኛል እንጂ መልሱ ይከብዳል አይደል በጣም ከባድ ጥያቄ ነው ለምንድን ነው የምታስቀው ሰው ለምን ይሰረቅባል እንግዲህ ፊቴ በብት አይደለ ዝም ብሎ አይቶኝ የሚስቁ
ስራና የሆነ ብቻ መታደል ነው ወይ ፊቴ ሹል ስለሆነባቸው ይሆናል ሰው የሚስቀው በዚህ ይሆናል ይስቀው ስለዚህ በተፈጥሮም ሊሆን ይችላል ወይ ኦኬ ፍሳይ የተባለ ተመልካችም እንደዚሁ አድናቂ መሆኑን ገልጿል አግብታል ወይ ብሎ ጥያቄ አቅርቧል አዎ አግብቻለሁ መቼ ነው ያገባው ካገባው አንድ 3-4 አመት ምናምን ይሆነኛል ዋው እንዴት አልተሰማም ግን እንዴት አልተሰማም ያው ዝም ብለን ነው የገባነው ቤት ውስጥኛ ከግባብተን ገባን እንጂ እንዴ ስለልብዬ ሰው ላብላ መጀመሪያ ቤት የለሙላ ስለዚህ ሰርግ አልደገስክም ለዛ ነው እንደ ታዋቂነትህ የፍልፍሉ ሰርግ ተብሎ አልተወራም ወደፊትም ሐሳቡ የለህም ሰርግ የመደገስ ወደፊት ሐሳቡ አለኝ እንጂ እንዴት በምን አይነት ሁኔታ አሁን የልጁም ሁለተኛው ልደት ምናምን ሲመጣ ወይ ሶስተኛው ልደት ላይ አንድ ላይ ልደቱን አስተናግደን በተረፈው ደግሞ እንጋባለን እንደገና ጥሩ ነው እንግዲህ መልሱን አግኝታል ሳዬ ከድር የተባለ የዩቲዩብ ተመልካች ደግሞ ከስዊድን ነው ያደረሰን ይሄንን መልእክት በጣም ከሚያደንቁ መሃል አንዱ ነኝ ብሏል በጣም ከቀንደኛ አድናቂዎቹ አንዱ ነኝ ብለዋል ኮሜዲያንነትን የጀመርከው መቼ ነው ትዳር ካገባህ ደግሞ ብሏል አግብተሃል ስለዚህ ካገባህ ትዳርና ኮሜዲያንነትን አብሮ ማስኬድ እንዴት ነው ብሏል ኮሜዲውን ከጀመርኩ ትንሽ ቆየት ብያለሁ እሺ 7 ምናምን አመት ያልፋል 7 አመት ብቻ ከዛ በላይ ይሆናል ቁጥር እኮ ብርና ቁጥር መያዝ አልችልም ኮሜዲና ትዳርን አሪፍ ነው ትዳር ሌላ ነገር ነው ኮሜዲ ሌላ ነው ትዳር ውስጥ ኮሜዲ ገብቶ የሚረብሽ ነገር የለውም በጣም ደስተኛ ነገር ይፈጥራል ትዳር ስትመሰረት አብሮ ያሉ ማህበራዊ ሂደቶች አሉ ሰርግ አለ ለቅሶ አለ ድግስ አለ ማህበራዊ ህይወት አለ ይሄን ነገሮች ሁሉ ማካተት አለበት ትዳር ላይ ያው አንድ ፋሚሊ ስትመሰረት ያንተ ደግሞ የኮሜዲያኖች ህይወት ደግሞ እንዲሁም ሰው መንገድ ላይም ሲያያችሁ ይስቃል የሆነ ለቅሶ ቤትም ስትሄዱ ይስቃል ምናምንና ይሄንን ራሱ አብሮ ማስኬድ ከባድ ነው በየገምታለሁ ከባለቤትህም ጋር ሁሌ የምትስቅ ነው የሚመስለኝ እሷና አይ ቁም ነገር ስታወራ ምናምን ቁም ነገር አለው ያው ማህበራዊ ህይወት ላይ አንዳንድ ነገሮች ላይ አንቺ ስትገኝ የሳቅ ነገር ምናምን ይፈጠራል በዚህ ባለቤቴ አባወራም መማወራም ሆና ትሰራለች አትሄድም አንተ እኔ አልሄድም ቅርጫ ራሷን ይችላል ቅርጫ ሳትሄድ ለሱ እንኳን አትሆንም ቅርጫ ገና እንደወደቀ በሬው ለጉበትን ይደርስና ሲካፈሉ እሷ ሄዳ ትመጣለች ይዛ ሌላ ሰው ላይ ሰርግ ትሄዳለህ ያው ሰው እንትና አይልሽም ከፍቅሩ እኮ ነው ሰው ሰርግ ላይ የሚሄዳለው ያው እኔ የሄድኩበት ሰርግ ለል ተብሎ ያልቀም ተብሎ ነው የሚያልቀው ለምንድነው ያው ምግብ ላይ ነው ዘልዬ ወይ ከሙሽራው በፊት በፌ ላይ ሄጃ እንደ ሰርግ በፌ ላይ እንዲ ደርድሬልሽ ሰርከስ ነው የሚመስልሽ ሰርከስ እንዲ እያልኩ ሲሄድ ሰው እየተከተለኝ ከኔ ላይ በፌ ማንጸጅ ተንቀሳቃሽ በፌ መሰላቸው አዎ እና ሰርግ ተቻለው አንዱ ራሱ እኔ ሰርግ ላይ ካየሁት ማስተዋወሰው ያላነሳው ነገር የለም በፌው የትግርኛ ጭፈራ ነው ያደረገው ዞሮ ተሽከረከረው ዞሮ አነሳ የሆኑ ባልቴት ፍለፊቱ አሉ እየሄዱ ነው አነሳ ሞላ እጁ በቃ እንጂ ሞላ በምን ያርገው ቂንጬ ቀርቶታል እናት ያላችሁ አቤት ከቂንጫው ጉርሱኝ አለ በሾርባ ማንኪያ ሶስት ሰጡት እንደከመን እሷን ጎረሰና ሲያልፍ ሙዛየ ምን ያርገው እባክዎት እናቴ ስለህመሴ ሙዟና ሲዙ ምን ወላላ አርገለ ምን ወላሽ አንገቱን ቀና አረገ እዚህ ላይ አርጉለት ሙዝ እንደዚህ ብሎ ሞርተካናዬ ፍልፍል ወርደኝ ሲል መሬት ላይ ጣልኩለት እንዲህ እየገፋ እየሄደት ከሶዲም ሰርኬጅ ማላውቀው የራስ ታሪክ ይመስለኛል ፍልፍሉ አዎ ልክ ነው ራስ ያደረከው ነው ራሴና ምጭ በጣም የሚገርመው ነገር እንደዚህ ኮሜዲያኖች እንትን ስትገኙ ድግስ ላይ ሰርግ ላይ የምትገኝበት ወቅት ላይ እንደው በዚህ አጋጣሚ ኮሜዲያ ባክ መድረክ ላይ አንድ ስራ አቅርብልን ብለው ሃያቆም ይላሉ አንተ ደግሞ ሳይከፈል ብዙ ጊዜ አትደፈርም እንደ አይነት ነገር ላይ ይላሉ እንዴ እንኳን እንደዛ ለቅሶ ላይ እኮ ለቅሶ ብድግ ብላ አንድ ሁለት ነገር በላሉ እሺ እኔም ማረሳው አንድ ለቅሶ ገጠመኝ አለች እቺ ደግሞ የተለየ ገጠመኝ ነው ለቅሶ ላይ ሄድኩልሽ ስራ ነው ተብልዬ ነው ሄድኩት ቦታው ላይ ሄድኩኝ እጅግ ትልቅ ሰው ነበር ያረፉት ገባሁኝ ምንም ነገር ያው ለቅሶ ቤት ላይ መድረክ ላይ ቆመሽ እንትናቲም የቻልኩትን አጽናናው ወጣት ልጆቻቸው ምናምን ስለነበሩ ትንሽ ተጫውተን
ስወጣልሽ በፖስታ ብር ትጂየኔ ልሙት ብለው ብር የሥራ ብር ነው ከምስጋና ጋር አዎ ሲሰጡኝ ደስ ብሎኝ ልጁን ሌላ የደረሰ ሰው የለም ስለው በሩን ዘጉብኝ ሰርታል ማለት ነው አዎ እዝንም ሰርቻለሁ ወደ ተመልካቾች ጥያቄ ልመለስ ፍልፍሉ እማ ቲንክ እማ ካሉ የሴት ስም ነው መሆን ያለበት እማ የተባለች ተመልካች የዩቲዩብ ተመልካች ከካሊፎርኒያ ነው ደግሞ ይሄን መልእክት ያደረሰችው እንዳለ ቦታውን አላውቀውም አንቺ ደስ አሁን ታውቀዋለህ አሁን ብዙ ቦታዎች ተዞር ይለ ስለዚህ ታውቀዋለህ እዚሁ አሜሪካ ውስጥ ነው ካሊፎርኒያ ስለዚህ ፍልፍሉ የሚለውን መጠሪያ እንዴት አገኘኸው ጥርስን ስለማሰራት ሐሳብ አለሁ ያለች ግን እኔ ፍልፍሉ እንጀራውን ያስከድናል በያላስብ ያው ፍልፍሉ የሚለውን ስያሜ እንደዚሁ በቀበሌ ውስጥ ያተው ምናምን እየሰራን የሆነች ልጅ ነው ዝም በየ ነገር ፈለፍላለሁ እሺ እንከኖችን ምናምን ስለማወጣ በዛ የተነሳ ፍልፍሉ ይሄ ነገር ይፈለፍላል ፍልፍሉ ነው አለች በዛው ፍልፍሉ ባለውለታ ማን ነው ስሟ ሙልዬ ትባላለች በጣም ባለውለታ ነች የእንጀራዬን ከፈተችው ጥርሴን ላሉት ደግሞ ጥርስን ታስተክላለህ ላሉት የተከፈተ ሱቅ አይዘጋም ጉሮሮዬ ላይ ፌሮ በተክል ይቀልኝ ይሄን ከማስተከል አውቀህ ግን እኮ አይደለም አይደለ ጥርስን ያወለከው እንዴ ችግኝ አረክሽው እንዴ ዝም ብሎ ይወልቃል እስኪ ንገረኝ እንዴት እንደወለቀ በምን አጋጣሚ ወለቀ ያው ልጅ ሆነን ጎረቤት ምናምን ትንሽ ልጅ ሆነን በበርኖስ ቤት እያሸን በግንባር እንጋጫለን ያመመው ሁሉንም ሊወለወል ያጸዳ ማለት ነው እሺ እየሄድኩ በዚህ ደደባናት ስለው ልጁ እንደዚህ እየሄድኩ ይሸል አይለኝ እሺ ከዛ በቃ ሉፍታንዛ ከትልቅ በረንዳ ላይ ሄጄ ከድንጋይ ጋር ተጋጨው እሺ ከዛ ያው ግማሹ ስብር አለ ጠፋኛ ስባሪውን ነበር የምንፈልገው ማይ እንዳትቆጣኝ ለካዚህ ውስጥ ገብቶልሽ ተሰንቀሩ ቀጭ በማስቲሽ ሞከር ነው በምን ምንም ማለንም ይሄው እንጀራ ሆኖ ቁጭ አለ እንዳለ ሙሉ ለሙሉ አወለከው ከዛ በኋላ አይ ራሱ ነው ፈቅ ጊዜው በጊዜው የሚገርም ነው ፍልፍሉ ለማንኛውም ወደ ተመልካቾች ጥያቄ እንመለሳለን በርካታ ስራዎች አሉ በቪዲዮ መልክ የቀረቡ ከነሱ አንዱን እንመልከትና ብንመለስ ደስ ይለኛል መልካም የዩቲዩብ ድረገጽ ተመልካቾች ከፍልፍሉ ስራዎች አንዱን ጋብዘናችሁ ተመልሰን ወደ ጥያቄዎቻችሁ ወደ እናንተ ጥያቄ እናመራለን መልካም ጊዜ ያው የጥያቄና መልስ ውድድር ነው የምናየው እሺ የመጀመሪያው ጥያቄ የቶጎ ዋና ከተማ ማን ትባላለች እሺ አንተኛው አውስ እሺ ብሩንዲ አይደለም ተሳስታል ጥያቄውን ለተመልካች አንቺ እሱ ጋር ስተኝ የነበረው አንቺኛ ቀየለበሽ አይናይኔን ስተኝ ነበር እሺ ኦኬ ተነሳለች እሷ የመጣውት ከቶራቦራ ኮሌጅ ነው ቶራቦራ ኮሌጅ በእውቅናን አግኝቶ ትምህርትን በመስጠት ላይ ከተሰማሩት ኮሌጆች አንዱ ነው ቶራቦራ ኮሌጅ ከአገራችን ውስጥ እውቅና ያለው እንተነው ከ3000 በላይ ተማሪዎችን ባለፈው አመት አስመርቆ ለስራ አብቅቷል ቶራቦራ ኮሌጅ በእውነቱ ከሆነ አቅም ለሌላቸው ግማሽ ክፍያቸውን በመቻል በችግኝ ተከላ ምናምን ቶራቦራ ኮሌጅ ብዙ ቦታዎች ነው ይሄን ስራ በመስራት ላይ በበጎ አድራጎት በተለይ የሚታወቀው እና ያው ለጠየቀኝ ጥያቄ መልሱን አረጋው ቴንክ ዩ የዩቲዩብ ድረገጽ ተመልካቾች የዛሬው እንግዳችን ኮሜዲያን ከበረከት በቀለ ፍልፍሉ ነው እናንተ ለኮሜዲያን በረከት በቀለ ወይንም ፍልፍሉ ያቀረባችሁን ጥያቄ ነው መልሼ ለሱ ያቀርብኩ ያለሁት ወደ ጥያቄዎቻችን እንመለስ ፍልፍሉ ፊልሙን የተባለ የዩቲዩብ ድረገጽ ተመልካች ከኖርዌይ አንድ መልእክት ልኮላል ፍልፍሉ በጣም አድናቂ ነኝ ለሞኑ በአንድ ጊዜ ስንት ኪሎ ስጋ መብላት አቅም አለ ብለዋል ይሄ የመጣው ያው በጣም ምግብ ትበላለህ በፊልሙ በእውነቱ ግምቱስ ገባው እንኳን እኔ ብዙ የመብላት እንትን የለኝም ያው እርግጥ ስጋ ወዳለሁ ስጋ በጣም ጥሬ ስጋ ተወዳለህ አዎ ከስጋ ዘመድ ስጋ ደስ ይለኛል አዎ ደስ ይለኛል ለምን ስጋ ዘመድ እኮ ሞተሽ ሰምቶ መጥቶ አልሰማውም ነበር እያለን የሚጮህ ስጋ ግን አንድ ቀንም ቢሆን ቁጭ ይላል አሁን ተወደደ እንጂ አጥንታባ ስንት ኪሎ ስጋ ነው ባንዴ መብላት አቅም ያለክ በኪሎ ውስጥ በቶን ነው ያለው በኪሎ እኔ ከግማሽ ኪሎ በላይ መብላት አቅም የለኝ የእውነት አዎ እሱንም አልጨረሰም ይገርማል ግን በጣም ብዙ ምትበላ እኮ ነው የሚመስለው አይ እንዴው ነው ዋው ላይም የተባለ ተመልካችም እንዲሁ ጥያቄ አቅርቦልሃል ስራዎችን በጣም ነው የምወዳቸው አንተ በመፈጠረ በጣም ደስተኛ ነኝ ብሏል ቴንክ ዩ ብሎ
አመሰግናለሁ። አንተ ራስህ ደስተኛ ነህ? እሱን ያህል እኔ በጣም ደስ ብሎኛል። ለመሆኑ ይህንን ኮሜዲያንነት ከየት ነው የምታመጣው አለ? ይህንን የማሳቅ ችሎታ ቆፍሬ አላመጣው። ከየት ነው የመጣው? ያው ከህብረተሰቡ ጋር ያለውን ነገርና እንዲሁ እንዴት እኔ መመለሱ ይከብደኛል። እንዲሁ ህይወት የሚያድልሽ ነገር ነው። ተፈጥሮ የምታድልህ ነገር አለ። በቃ እሱ አለ። ግን ደግሞ ብዙ ጊዜ ቀልዶች የህብረተሰቡ ነባራዊ ሁኔታ ናቸው ይባላል። ህብረተሰቡ ስትገባ ብዙ አይነት ቀልዶች አሉ። በተለይ ወደ ዝቅተኛው ህብረተሰቡ ወረድ ስትል ብዙ የሚያስቁ ነገሮች አሉ አይደል? በጣም ትጠቀማለህ። የት አካባቢ ነው ታዘወትረው ግን አዲስ አበባ ስትውል ሰፈር ውስጥ ወይንም የሆነ አካባቢ ስትል? እኔ በብዛት ብዙ ጊዜ የምገኘው ቤቴ ነው። ቤት ብቻ? ቤቴ። ጨዋ ነው ማለት ነው ፍልፍሉ። እናቴ ትሙት። የት ነው ሰፈርህ የተወለድከው? እኔ ቼቺኒያ ነው ተወልጄ ያደኩት። ሰው ቼቺኒያ አካባቢ ሰው ቢመጣ ያገኘህ? እዛ ተወልጄ ያደኩበት ሰፈር ነው። አሁን ወደ ሽሮ ሜዳ አካባቢ ቤት ቀይሬ። ስታገባ ታዲያ ግራ ገብቶኝ ሳገባለሁ ወደዛ ተከራይቼ እየኖርኩ እዛ ነው ያለው። መሐመድ ሲራጅ የተባለ የዩቲዩብ ድረገጽ ተመልካች ደግሞ ለመሆኑ ከነበርክበት ቅጥነት አለ ቀጭን ነበርክ እንዴ? ያው ያኔ ስጋ ቀብ ነበርኩኝ። ስጋ ቀብ ነበርኩኝ። ለዛ ነው። እኔ ደግሞ በቅጥነት አላውቅህም አንተንና ለመሆኑ ከነበርክበት ቅጥነት አሁን ወደ አለበት ይሄን የሚያክል ውፍረት ብለዋል። ባንዴ እንዴት ነው የደረስከው? አሁን ያለህበት ውፍረትን ስለመቀነስ ምን ጥረት እያደረግክ ነው ወይስ ከዚህ የበለጠ የመወፈር እቅድ አለ ወይ? ለዚህ የበቃሁት ያው ያለመታከት በመብላቴ ነው። ይሄን የመሰለ ድባቋም ያስኩት ከሰውነት ተራ ወጥቼ ያው ከብት ተራ ገብቻለሁ። በተለይ አሜሪካ ከመጣው እየበላው ነው። በተለይ እዚህ ከመጣ ኪሎ ጨምራል። እና ወደፊት ያው ብዙ ጂሞች ጋር ምናምን ሄጄ ነበር ሰውነቴን ለመቀነስ። እዛው አዲስ አበባ ሄደ ለጅብ አስበለው እንጂ የዚህ ሀገር ጂም አንተን አይቀንስም ብሎኛል። ስለዚህ ተስፋ ቆረጥ? ተስፋ ቆርጫለሁ። ስለ አሜሪካ ካነሳስ ያንዳንድ አሜሪካ ውስጥ የገጠሙን ነገሮች ልጠይቅህ። እንዴት አየሁ አሜሪካን? መጀመሪያ አሜሪካንን ያው እንደነገርኩሽ ፍጠጥ ብዬ ነው ያየሁት። እንዴት ነው ወደድከው? በጣም ደስ ይላል። ለመጀመሪያ ጊዜ መጣሁት ዲሲ ነበር። ለመጀመሪያ ጊዜ ነው ከኢትዮጵያም ስትወጣ? ለመጀመሪያ ጊዜ ነው ከሀገሬ ስወጣ። የትም ሀገር ሄዳ አታውቅም? የትም ሀገር ሄጄ አላውቅም። ቅርብ ሀገር ራሱ ጅቡቲም ኬንያ ምንም እቺ ጅቡቲ ለኢትዮጵያ ብብቷ ነች፣ ግን ሄጄ አላውቅም። እና እዚህ ነው ዲሲ ነው የመጣሁት። የዲሲ ህዝብ በጣም ደስ ይላል። ምን ነበረ ከዛ ከመነሳት በፊት ከኢትዮጵያ ሳትነሳ ስለ ዲሲ ምንድን ነበር የሰማው? ስለ ዲሲ የሰማሁት አሁን ሰው አበሻው እንደዚህ ሁሉም የራሱን ስራ ነው የሚሰራው፣ አያናግርህም፣ ጊዜ የለም ምናምን ተብዬ ነበር። ሊፍት ላይ ግን ሰላም ሊሉ ይችላሉ ብለውኝ ነበር። እዚህ ከመጣው ግን አበሻው እጅግ የዲሲ ሰው የሚያስደስት ሰው ነው። ከምሬ ነው፣ ወዳቸዋለሁ። ሁሉም እንደ ቤቴ ሆኜ ነው ኢትዮጵያ ያለው ያህል ነው የተሰማኝ። ሁሉም ቤቴ ሄጄ ያለ መታከት እያስቸገርኩ እየበላው ምናምን ነው እንትን የምለው። እና ዲሲ በጣም ስትዞር አንተ በእግርም ትዞራለህ አይደለ? ዲሲ አሁን ከመጣህ ብዙም ጊዜ አልቆጠርክም፣ ግን ትዞራለህ በእግር ወቅት አደርጋለሁ ሁሉ። እስቲ የገጠመህን ነገሮች አንዳንድ ነገሮች ንገረኝ። ያው ዞራለሁ፣ መዞረው ነግሬሻለሁ። ምነው ሸዋ ኢንተርቴይንመንት ነው ያመጣኝ። ከሱ ላይ ከመኪናው ላይ ጂፒኤስ ነቅዬ እሱን ይዤ ጂፒኤስ ነው በእግሬ ይዤ እንደምንከራተተው ቲጂ ብዬ ሞላዋለሁ። ቲጂ ያለበት ጋር ደርሰኛል። እሺ ወደ ተመልካቹ ጥያቄ ልመለስ። አዴ ከሲያትል ተሰጥቶን አደንቃለሁ። ኢትዮጵያ ውስጥ ምግብ ተወዷልና አሁን ከዚህ ሀገር የቻልከውን ያህል ምግብ ይዘህ ብትሄድ ምን ይመስልሃል ነው? ያው ከኢትዮጵያ እኔ እዚህ ከመጣው እዛ ትንሽ ረከስ የሚል ይመስለኛል። አንተ ራስህ ስለወጣ ማለት ነው። ዋናው እኔ ነበርኩ አስቸጋሪ። እና ደግሞ ኢትዮጵያ ውስጥ አሁን ጥሩ ሁኔታ ነው። ኑሮ ውድነትም ቢሆን እኛ መኖር ስለምንችል ችግር የለውም። ስለዚህ ከዚህ ይዤ መሄዴ ያን ያህል አስፈላጊ አይደለም ነው እያልክ ያለኸው? ለምግብ አላንስም እያልክ ነው። ጥሩ። ደረጃ የተባለ ተመልካች ደግሞ እንዲሁ ከዳላስ አራያ ወይንም ሞዴልህ ማን ነው ብለዋል። እማዬ እማዬ ነች ሞዴል። እማዬ ማለት እናትህ? እማዬ ነች። እጅግ በመላው ዓለም አትታወቅም፣ ግን የኔ ሞዴል እናት በጣም ያስቃሉ። አያቴ አያቴ ናት ያሰደች። እሺ እማዬ መላት አያቴን ነው። በጣም ነው የምታስቀው፣ በጣም ነው ደስ የምትለኝ። እስኪ በእናትህ አጫውተኝ ስለሳቸው። የሆነ እንግዲህ ድሮ አንተ እሳቸውን እያየህ ካደግ በጣም ብዙ የሚያስቁ ፓርት አላቸው ብዬ ገምታለሁ። ነው እስቲ የምታስታውሰው ንገረኝ። አንዴ ከኔ ከማስታውሰው ቀበሌ ውስጥ በኤችአይቪ ስብሰባ ተብለው በእድር ሁሉም እሷ እንግዲህ እድሜዋ ወደ 100 ሄዷል። ከ5 ሰዓት እስከ 8 ሰዓት ቁልል አድርገው ስብሰባ ውስጥ አስቀመጧት።
ከዛ መጨረሻ ላይ አስተያየት ተብላ ተጠየቀች እሺ አስተያየት ስትጠየቅ እጇን አወጣች እሺ ማይክ አመጡላት ማይኩን ያዘች አሉ አሉ ይሰማል የዛሬው ደግሞ ገመድ የለውም እንዴት ትላለች ዋየርለስ ነው የሰጣት ማይኩን እሺ አው ምንድነው አስተያየቶስ ባል አኔ ደግሞ እኔ ልበት እንጂ ብለው እና ብዙ የሷ ብዙ ነገር አለ ብዙ ሰዎች ሲሰበሰቡ በሳቸው ይስቁ ነበር ማለት ነው በጣም አንተ ምን ያየህን ያደከው ቆንጆ አብርሃም የተባለ የዩቲዩብ ድረገጽ ተመልካች ደግሞ ፍልፍሉ ጥርስህን ምን ሆነ ነው ብሎ ጠይቋል አይ ቲንክ እኔ ቀድሜ የጠየቅኩ መሰለኝና መልሰሃል ያው ልጁ ነህ ያደከው ስንት አመት ልጅ ነበርክ ያ 8 ምናምን ህፃኑ ነው የሆነው አማኑኤል ደግሞ ከኤደምተን ካናዳ ከቀልዶች መካከል የምትወዳቸው የትኞቹ ነው በተለይ ብለዋል መጀመሪያ ላይ የሰራውት ትዝታና ጨዋታ የሚለው ላይ ያባባቡሽ አንዷን በመሰር አንዷን በእንትን ምናምን የሚለው እሱ ሰራ መንገድ ላይ እየተጠበቅ ያለው ሽልጦ ልጁ እንደዚህ የቡዳ መድኃኒት አርጎ ምንድነው አቡሽዬ ሲለው ቡዳ እንዳይበላኝ እንኳን ቡዳ ጅብ ይበላል አንተን ምናምን ያሉት እሱ ቀን በጣም ያስቃል ለምን ዛሬ እሱ ለተመልካቹ አስተውሰናቸው አንመለስም ደስ ይለኛል ቆንጆ እሱን እንጋብዛችሁና ተመልሰን ወደ ጥያቄዎቻችሁ እናመራለን መልካም ጊዜ ፍልፍሉ ተላለን ሰላም በለኝ ባክ ምን ሆነ ነው ያ ሰው ልብስ ፍሪዘር እሺ ቶክስ ተበላሸ ይሄ ነፍስ ይማር ልብስ መቼም ሽክ ያረጋል አንተ ዝም ብለህ ሰውን አትዝለ ምትለብሰው እሱ ነው እሱ አትዝለ ጨዋታሽ ሁሉ ተቀይሯል ሲጠፉ ምናምን ምንድን ነው እሱ እዚህ ባዶ ሜዳ ላይ ምን እያረክ ፍቅረኛ እየጠበቁ ማ ያቺ ብርቄ አራ ሊሊን አራቺ በመኪና አራ እባክህ እንደ ከመቼ ጀምሮ አራ ቆየን እኮ አታይኝም እንዴ እባክህ ዝም ብለህ ስታሰፋ ነው ያቺ ብርቄ ነው የምትጠብቀው ማ አንተ ብርቄ ነች መኪና ዘርበል በእናትህ ተቆጥታኛለች እሷ ነች አይደለችም ምን ወይ ከብርቄ ጋር ምን ተጣላ ከብርቄ ጋር በትንሽ ነገር ምንድነው ትንሽ ነገር አቤት ጭንቅላት አረሳቱ እስካሁን ምንም ይስታል ነበረችም ማ በሷ የመጣ በቀኛ እኔ የመጣ ነው ስትላል ነበር አንተ ትንሽ ከሰጡ ትቀጥላለህ በቃ እና ምንድነው እኔ በእንትን የተጣለው በምን በምስር ፍቅር የተጣለው ምስር ይበላው እሱ እንዴት ያጣለ እንዴት እኔ እድሌ ነው በሰው እድል ለምን ትገባለህ እኔ በአንተ እድልማ ምን ይሁን ብዬ ነው የምገባው ገርሞኝ አጣለ ገረመኛ ቆይ ንገረኝ እንዴት ያጣለ አምሮብኛል ሽክ ብለሃል እንጂ አየህ ጥሩ ፍቅረኛ መያዝ ነው እኮ ከሷ ጋር በትንሽ ነገር ተጣልተን እኮ ንገረኝ አልኩ ምን ነግሬ ግን ትሄዳለህ እሄዳለሁ እኔ ማረጋለሁ እዚህ ታዲያ እሄዳለሁ ይኸው እሺ ደግሞ ዝም ብለህ ፍልፍሉ አትበል ምንድነው እኔ ስሜን አስቀይሬያለሁ ማን ተባለ ሚኪ በጋዜጣ ሰዎች በቃ ደሱንም ምንም አይመለከት ዳቦ አስቆረስ አይመለከት እሺ አገባኝ ምሽ ሚኪ በቃ ሚኪ ማራኪ ይኸውልህ ባለፈው ትየብርጓል ቤት ታውቀዋለህ አይደል ትየብርጓል አውቀቸው ግን ወደዛ ዙር እኔን መታወራ ይምሰላ ይደብራታል ማሽ ትየብርጓል ጋር ማህበር አለን አይደል እዛ ሄድኩልሽና ዝም ብዬ ገብቼ ሳልፈልግ አንድ ተሪ ምግብ አቀረቡልኝና እሷም ጎረሰር ምን ነው ምን አሳነሱ እኮ ዘግቶኛ ይበላል ያችን አንድ ተሪ ከበላው አላ ለማታ መዘየድ ብልጠት አይደል የብርጓልን ጎረቤት ነፍሰ ጡር አለ አርግዛ ነበር ማን ያረግዛል ሲስተም ዘዴ ኦኬሽ ስላቸው የነካከው ካለ ፈትፈተው በቃ እንዲህ ወጡንም በደንብ አድርገው ሲያመጡልኝ ያቺ ጊዜ ትሬን ላጣርኩና አንቺ እሺ ጊዜ ትሬ ምንድን ነው ፌስታል ነው በዛች በፌስታል ከጨመርኩልኝ አላ ያቺ ነጯን ስፌንተው ካታል ማታልቀው እሷው እስከትቼልኝ ደብዬ በዚህ በዮርዳኖስ ሆቴል ጋር በዛ ቀጥ አርጌ ወደኛ ሰፈር ሲሄድልህ ለፊት ብርቄና ላያት ተንደርድራ መጣ ጥምጥም ምስሩ ላይ እባቤት ጠምጠመባት ያኔ እኔን ስተኛ ሳቋን ታውቃለህ እንዴ 32 ጥርሷ አልፎ እንጥሏ ሁሉ ይታያል ነበር የዛን ቀን ግን ፊቷን የተቆላ ቡና አስመስላ ሂድ ዝረክረክ የማን ነው ማን ብዬ ራስን ነው ዝረክረክ ልብስናስ እኔን
ምንድነው ምናምን ብዬ እንትሳል ጎኔና ይቀዘቅዘኝ እሺ ሳያው ለካ ያ ፌስታል ተቀዶ ይሄ ምስር ወጥ የጃፓን ባንዲራ መስሎልኝ ወይ ቅሌ በዚህ ላይ ወደ ታች እንደ ስትራይፕ ወርዷል አቤት አቤት ከዚህ የመጣውበትን ሳይ ደግሞ ቀጥታ የትራፊክ መስመሩን አየሁ አይደል በቃ እንዲህ እያንጠባጠብኩት በኤክስቴንሽን የተዘራ ምስር ይመስልላል ወይኔ ከዛ ወዲህ አይቻትም አላውቅም የሚገርም ነገር ግን ዳኒ የዛን ቀን ማልኩኝ ያው እስከ ዛሬ ምስር የሚባል አርመ ብያ አንተ እንደ መቸለት ማን ነው ስሙ 40 የነበረበት ቤት ሲበላ ነበር አላሉኝም እንዴ ድፍን ምስር እኔም ለሚክ በቃ እዚህ ነው አይደል የተቀጠርክ አዎ እዚህ ነው ዘርበል በቃ እንዲሄድልህ የሴሽ ምናምን ዝም ብለህ የሴሽ ምናምን ትላለህ እንዴ እንደኔ ፍቅረኛ አትይዙ እንደኔ ሊሊና አይነት እስካጋጠመኝ ሳንቲም ስጠኝና ልሄድ የለኝም ወይሽ ይሄን የሚያክል ሆቴል ተቀጥረህ እንዴት አይኖር የለኝም ቢኖረኝማ የለኝም ሂሳብ ክፈል ብትልሻውን ምን ልትሆን እንዴ አትለኝም የለኝም አትሰጠኝም አልሰጥም የለኝም ትምጣ አልሄድ ትምጣ አስገጫለሁ እንደው ሊል አትሰጠኝም የለኝም ይኸው እያንዳንዷን ታሪክሽን ደግሞ የጄ ለሰፈር ልጆች ነው የምነግርህ ከዚች ጋር በምስር በካልሲ ከዛች ጋር በፖፖ አይደለ ዳኒ ለምንድን ነው አረበና ዳኒ በጋይ ዝም ብለው ሰው ያስለፈልፋሉ እንትን ይላል ጧት የቀጠረችኝ እንደው አባባ በይንጫ አባባ ምን አልክ በይንጫ አባባ ማሙሽ አቡሽ አባባ ማሙሽ ናንዴ አቡሽ ደህና አቡሽ እቺ ምንድን ነች የቡዳ መድኃኒት ውይ እንዳይበላ እማዬ እኮ ጎበዝ ነች አዎ አንተ እንዳይበሉባት አንተን ጅብ ይበላል አቡሽ ጅብ ይበላል ባለፈው ሩጭ አውለጥኩት ስማ አባቡሽ ናስቲ እዚህ አካባቢ ምግብ ቤት ነገር ታውቃለህ እንዴ ምግብ ቤት እዛ ጋር ትልቅ ሆቴል አለ እዛ ጋር ማለት ትልቅ ሆቴል እዚህም ደግሞ ትልቅ ሆቴል አይ እሱን አይደለም አቡሽዬ እኔ የፈለኩት እንትን ነበር ጢቢኛ ፈልገው ነው አለ እዚያ ሰለፈች ጋር አለ ስንት ነው ሁለት ሰው እሺ አቡሽ ቶሎ ትልና አቡሽ ወደዛ አቡሽ ሄድና ቶሎ ብለህ እንግዲህ እሺ ያው እሺ ሳደር እሺ አቡሽ አቡሽ ደህና ነህ አንተ ና ሄድና ቶሎ ገዝተህልኝና እሺ አቡሽ እንዳቀምሰው በእናትህ አቡሽ እንዳቀምሰው ያው እቺ ሳደር እሺ ምራቀን ወደ ውስጥ እየዋጥክ ሂድ እንጂ እሺ አባባ ቶሎ ሮጬ እንድመጣሉ እስኪ እንግሊዘኛ ዝፈኑ እንግሊዘኛ አላጠናው በእናትህ አባባ በቃ ጫወትልሃለሁ እሺ የስ ኖ ሂድ አቡሽ ጎ አቡሽ እኔ አልችልም አላጠናውም ጎ እንግሊዘኛ ለእርሶ ግዞት ነው ዘንድሮ እኔ ላይ ሳሩን ቅጠሉ ምን ላይ ነው እንዴ ተነሳው አንዴ እቺ ጧት የቀጠረችኝ እስካሁን ድረስ እዚህ ተቆ አቡሽዬ ያው አባባ ቡሽ እቺ ዳቦ አንዲት ገምጣት
ዳቦ ነው የምዳቦ ነው የምትይው? አይደለም ሊሊ ምንድን ምን ያርበተብታል? አይደለም ሊሊ ማን ነው ዳቦ ያለሽ? ማን ዳቦ ስል ሰማሽ? እኔ አላልኩም አንቺ ትሆኛለሽ ሊሊ እንዴ አቦሽ የብላው ይኸውልሽ ፊልም ከትናንት ወዲያ ሲኒማ ገብቼ ብላው ሲለው ቢበላው ብላው እዛ ከሲኒማ ፊልሙ ላይ ስታሩ ብላው ሲለው ቢበላ እዛው ብላው አይደለም እኮ ሊሊ ብላው አይ ፊልም ገብቼ ከትናንት ወዲያ ማሙሽ የብላው እዛው ቢለው እኮ ፊልሙን ሊንጥ ለገባ ኧረ አልገባሁም ማዘጋጁ ጠርቶኝ ነው ብላው እዛው ብለው አቡሽ ተው ብለው ብለው እዛው ማነው አንቺ ጋር ነው አንቺ ጋር ነው እኮ ምንድነው ፈልገህ ነው ማሙሽ አቡሽ ምንድነው ፍራንክ አሁን ዳቦ ግዛልኝ ያላለኝ እንዴ እሱ እኮ ነው አሁን እኮ ዳቦ ግዛልኝ ወደ ሞረ ይግዝ ልገዛ እኮ ታውቃለህ ሌላ ሰው ይሆናል እንዴ እርሱ አላውቅ አይደለም ማያዳቡሽ አራቡሽዬ እንዴ አባባ ይጣቃሳሉ እንዴ ግን አይደለም ሊሊ የሆነ አሮጊት ኮርቧቸው ዳቦ ማለት እንኳን አቅቷቸው ሲሉ ዳቦ እንኳን ማለት ለሳቸው ኧረ ሊሊ እኔም ነገር ባይኖረኝ እንዲህ ነው ኧረ አይደለም አጠገቤ እንዳትደርስ ኧረ ሊሊ በእናትሽ ሊሊዬ በእናትሽ አባባቡሽ አቤት አባባቡሽ አቤት አባባ ስማ አቤት አንዷን በካልሲ አንዷን ደግሞ በሽልጡ አባባ አለኩ ገሎታል ማንን አይሞቱ ተው ግድ ነው የዩቲዩብ ድረገጽ ተመልካቾች የዛሬው እንግዳችን አርቲስት ፍልፍሉ በረከት በቀለ ጋር ነው ቆይታችን የእናንተን ጥያቄ እያቀረብን ነው ወደ ጥያቄያችን እንመለስ ተስፋ የተባለ ተመልካች የዩቲዩብ ድረገጽ ተመልካች አሜሪካ ሄድከው ለስራ ነው ወይንስ ለመኖር ቀጣይ ስራህንስ መቼ እንጠብቅ ብለዋል እዚህ የመጣህበትን ምክንያት ቅድም ሲል ነግራል በመኖር ሾው ኢንተርቴይንመንት አማካኝነት የተለያዩ ዝግጅቶችን ለማቅረብ ነው የመጣው ለመኖር ነው እንዴት ነው ትቀራለህ ወይ ነው አልቀር ምን ያህል ጊዜ የምትቆየው ከአራት ወር በላይ መቆያ አይመስለኝም እዚህ መጥቼ ስራዎችን ሰርቼ ለመመለስ ኦኬ እና ለስራ ነው የመጣሁት ኦኬ እስከ ዛሬ ግን ቪዲዮ ማን ነው አልበሞችን ማን ነው ቪዲዮዎችን ስታስወጣ ራስህ አሳተመህ ታውቃለህ ወይንስ እስከ ዛሬ ድረስ የሚያወጡት ያው ለሰዎች ስራውን እንትን እያልኩኝ ስራ ሰርተህ ለሰው ትሸጣለህ አዎ ራሳቸው ያው አሰርተውኝ እኔን እንደቀጠር ማለት ነው ከፍለው ያሰሩሃል አዎ እንደዛ ነበር ካሁን በኋላ ግን ራስ ያሳተማለሁ በቃ እንዴ ከአሜሪካ መልስ እንዴ ሙዚቃ ቤቱን ሳትከፍታት ቀርም አረ አፌንም በከፍታለሁ እንጂ ከአሜሪካ መልስ የራሴ ስራ ነው ካሁን በኋላ ቀጣይ ስራህን መቼ እንጠብቅ እያለ ነው ቀጣይ ስራዬ ከዚህ ከተመለስ ከሸዋ ጋር ተማክረንበት ሙሉ የስክሪን ፊልም ለመስራት አስቤያለሁ ኦኬ ከአሁን በኋላ የስክሪን ፊልም ነው የምሰራው ከዛ በኋላ ነው ወደ የስክሪን ፊልም ልዩነቱን ታስረዳኝ ይችላል ለሲኒማ ቤት የሚሆኑ ፊልሞችን ነው የምሰራው ኦኬ ቆንጆ ነገር ነው ማይክ ማርቆስ የተባለ የዩቲዩብ ድረገጽ ተመልካች ከአምስተርዳም ሆላንድ ነው መልእክቱን ያደረሰክ በጣም አድናቂ ነኝ አንተም እንደከበበ አውሮፓ መተህ የምታዝናናን የምናይህ መቼ ነው እያለ ነው በቅርቡ ከምነው ሸዋ ኢንተርቴይንመንት ጋር ወቅዳላችሁ የጉዞ እቅድ ስላለን አንተ ጋም ሳልመጣ አልቀር በየቤቱ ትጀምራለህ ቤት ለቤት ራሱ አይቀርም ስለዚህ ማይክ ማርቆስ ጋር ሜዳ አይቀርም አልቀርም እመጣለሁ ጠብቀኝ በለው እትዬ ስንቄ መልእክት ልከውልሃል ልጆች አሉ ያሉ አንድ ልጅ ነው ያለክ መሰለኝ አንድ ልጅ ነው ያለኝ ማን ነው ስሙ ምንድነው ያልከው ያው የበረከት ምንድነው ምክንያቱ ያልክበት ምን ትርጉም አለው ትርጉም አለው ምንድነው
ያው ብዙ መጽሐፍ አገላብጭ አይደለም ያገኙት ስሙን ይሄን ብቻ ከጻፈ ሲያደግ እስክሪብቶ አይጨርስም ኑሮንም የኑሮውን ያቀርብ ኑሮም ሊወደድ ይችላል ኦኬ ከልጅ ጋር እንዴት አይነት ጊዜ የምታሳልፈው ብለው ነው ተየስንቄ ጠየቁክ በመጫጫው ነው ከሱ ጋር ያለ ጊዜ በጣም ብዙ ጊዜ ከሱ ጋር አለኝ ኦኬ ያው በደስታና በጨዋታ ነው ከሱ ጋር ማሳለፍ ብዙ ጊዜ በስራ የተለያዩ ክፍለ ሀገሮችን ትዞራለህ ኢትዮጵያ ውስጥ እያለክ ስለዚህ ጊዜ የሚጣበብ ይመስለኛል ለቤተሰብ ልክ ነሽ እና አንዳንድ ጊዜ ራሱ እኔ ትንሽ ቆይቼ ስመጣ ይፈራኛል ይየረሳ ማለት ነው እሺ ዳዊት የተባለ ተመልካችም እንዲሁ ስራህን ወደዋለሁ ሁሉም ኮሜዲያን የየራሱ ዘይቤ ያለው የሚጫወትበት ማለት ነው አለው ስራዎችን ብዙ ጊዜ ምግብ ላይ ነው የሚያተኩሩት ለምንድን ነው ብሎ ይሄን ያልኩበት ምክንያት አለኝ አለ ድሮ የሐዋሳ ዩኒቨርሲቲ ተማሪ ያለው ለስራ መጥተህ ነበርና ካፍቴሪያ ውስጥ ከተማሪዎች ጋር አብረ ቁጭ ብለ ከበላ በኋላ በጣም ነው የምታሳዝኑት አንድ እንጀራ ብቻ ነው የምትፈልጉት ብለ ቀልደህ ነበር አሉ እና ያንን ትዛለኝና የኡነት ከምግብ ጋር ሁሉን ነገር ቀል ሁሉ ከምግብ ጋር ለምን ተያዘ ነው የዳዊት ጥያቄ ያው ዳዊትዬ ያ የኔ ስታይል የሆነ ይመስለኛል ደግሞ ያው አንድ መንገዱን ስለያዝኩት በዛው ሊሄድ ብዬ ነው እህል ደግሞ አያስከፋም ችግር አለ በህል ቢቀልዳል በህል አይቀልድም ግን ቢበሉት ችግር የለም እየበሉ ቢቀልዱ ምንም አይደለም ነው ችግሩ እየበሉ ሲደፉት ነው እዚህ መጥፎ አሁን ከባድ ጥያቄ ነው ዋው ሄለን የምትባል የዩቲዩብ ድረገጽ ተመልካች የጠየቀች ጥያቄ በጣም እንትን ነው እኔ አልደፈርኩም እኔ ልጠይቅክ አይ ደፈሪ ምን ችግር እድሜ ስንት ነው ይሄ እኮ ነው አትነግሪያቸው ምን እድሜና ብር ሲጠይቁኝ ደስ አይለኝም እንግዲህ ዛሬ መመለስ ግድ አለብህና በጣም ይገርማል ፍልፍሉ ተቆፍሮ ስላልወጣ ነው እንጂ ወንዱ ሉሲ ነው በሚለው ነው የምዘጋው እንጂ እድሜን በግልጽ አላቆም ነው ወይስ ምንድነው እድሜ ራሱ እኔም ጠይቆኛል ስንት ነህ ብሎኝ የለም አታውቀውም ስለዚህ ሄለን እንግዲህ የሉሲን እድሜ ቆጥራ ያንተን መድረስ ትችላለች ሉሲን አባዬ ብዬ ቀብሬያለሁ ዝም ይለኝ እሱ እሺ መጨረሻው የተመልካች ጥያቄ ሪታ አብርሃም መጨረሻ እያልሽ ከመጀመሪያው ጋር ትመጫለሽ እሺ መጨረሻው ነው ብሎ ሪታ አብርሃም የተባለች የዩቲዩብ ድረገጽ ተመልካች በቁም ነገር አፍቅረት አቃለህ ወይ የመጀመሪያው ጥያቄው አፍቅረት አቃለህ ወይ የኡነት ማለት ነው እንደዚህ ቪዲዮች ላይ እንዳሉት ሳይሆን የኡነት አውቃለሁ ግራ መቀመጫ እስኪንቀጠቀጥ አፍቅሬ ያውቃል ስንት ጊዜ ብዙ ጊዜ አፍቅሬ ያውቃለሁ የመጨረሻውን የባለቤት ነው ትዝ የሚልክ ኦኬ እና እንዲሁም የምርህን አልቅሰህ ታውቃለህ ወይ ብላለች አነባው ኑሮ ያስነባኝ የለ እንዴ ቂጤን ጥሩም ባስመስዬ ነው አማለቀስ እንዴት አላለቀስ በምን ምክንያት ታልቅሳለህ አሁን አንዳንዴ ሰው የማይረዳኝ ነገር ምናምን ሲኖር በቃ ብቻዬን ገብቼ ታለቅሳለህ ስታለቅስ ልክ ፊልሙ ላይ እንደምናየው ነው ያልከም ታለቅሰው ወይ እንዴት ነው ፍቅፍቅ ብዬ ካንጀቴ ነው ማለት እንዴት ነው እስቲ ታሳይኝ ትችላለህ በዚህ ልጀምርልኝ ብቻ ብዙ ነው የተመልካቾችን ጥያቄ ጨርሻለሁ ግን በጣም አድናቂዎች ደርሰዋል እኔ አሁን ስማቸውን በሙሉ ልጥራብል በጣም ጊዜው መሻማት ነው የሚሆንብን ስለዚህ በጣም እጅግ በርካታ ጥያቄዎች ናቸው የደረሱክ ሄሉ ምትባል ተመልካችም ፍልፍሉ በጣም ደስ ትላለች ስራዎችን በጣም ወዳለው በጣም ነው የሚያስቁኝ ብላለች ሮማንም እንዲሁ ደስ ትለኛለች ሀብቶም በጣም ነው የማደንቅህ ነስቲ ፍልፍሉዬ በጣም ወዳለው ሰዎች ፍልፍሉዬ ያሉ ነው የሚጠሩት ሲያቆላምጡክ ማግባት ይነግረሻቸዋል አይ ዝም ብዬ ነው እሺ ታዩ ሰዎች ሲጠሩ ፍልፍሉዬ ብለው ነው የሚያቆላምጡ ወይስ ሌላ የሚጠሩበት ዘዴ ያላቸው ፍልፍሉዬ ይሉኛል በዋና ስሜማ አይሆንም በረከት ለምን በርዬ ይሆነ በሬ እና እነዚህ ሁሉ እንግዲህ የዩቲዩብ ድረገጽ ተመልካቾች በሙሉ አድናቆታቸውን ፍቅራቸውን የገለጹልህ ናቸው ጥያቄያችንን ከመጨረሳችን በፊት ግን አሁን በቅርብ ጊዜ እዚህ ሀገር ዲሲ ነው ያለው ሌሎች እንታዘጋጃቸው አሉ ብዙ ጊዜ ምክንያቱም የዩቲዩብ ድረገጽ ተመልካቾች በአሜሪካ ብዙ አሉና እንዲጠብቁክ የት ነው አሁን በቀጣይነት የሚያገኙክ በዚህ በዲሲ በ26 አንድ ፕሮግራም አለኝ ከና መስከረም በቀለ ጋር ከነ ተመስገን ከነ ትግስት ጋር ምናምን ሆነን የተለያዩ ስራዎችን የመድረክ የሚያስቁ ስራዎችን እንሰራለን በተለያዩ የዲሲ የአሜሪካን ከተሞች ላይ እንሰራለን ብዙ ስራ አለኝ ያው ማስታወቂያውን በየጊዜው ስለሚለቀቅ ቦታው ምናምን ያቋል እዛ ያገኙሃል አድናቂዎችክ እዛ ያገኙሃል ማለት ነው
እንግዲህ ቆይታችንን አብቅተናል አንተ ደግሞ ማመስገን የምትፈልጋው ሰዎች ካሉ እድሉ ልስጥህና በዚህ ቆይታችንን አብቃ እሺ መጀመሪያ ያው በመጀመሪያ ለተቀበሉኝ ለዲሲ አበሾች በጣም ነው የምወዳችሁ በጣም ነው የማመሰግነው መነሻዬም እናንተ ጋር ሆኖ መጨረሻዬም እናንተ ጋር ሆኖ ነው የሚሄደው ስለዚህ ተመልሼ ወደ ዲሲ መለሳለሁ ወዳችኋለሁ የተለመደውን ትብብራችሁ እንዳይነፈገኝ እርዳታ ስብስብ እንዳይነፈገኝ በተረፈ አዲስ አበባ ላለው ለጌትዬና ለይርጋለም ከፍ ያለ ምስጋና ላቀርብ ወዳለሁ እዚህ ድረስ ድመጣ አርገውልኝ ተሯሩጠው እነሱ ናቸው የጨረሱልኝ በጣም ነው ማመሰግነው ኦኬ ምስጋና ደርሷል አንቺንም በጣም ነው ማመሰግነሽ በጣም እናመሰግናለን በዩቲዩብ ድረገጽ ስም እኔም እዚህ ለጥያቄያችሁ ፈቃደኛ ሆነ ስለመጣ በጣም አመሰግናለሁ ፍልፍል አመሰግናለሁ እኔም መጠየቅሽንም እሺ በይኝ እሺ እንግዲህ የዩቲዩብ ድረገጽ ተመልካቾች የዛሬው እንግዳችን የነበረው ኮሜዲያን በረከት በቀለ ወይንም ፍልፍሉ ነበር የእናንተ ያቀረባችሁትን ጥያቄ እንግዲህ ከብዙዎቹ ጥቂቶቹን ለማቅረብ ሞክረናል አብራችሁን ስለነበራችሁ እናመሰግናለን